ቪዲዮ ኤዲቲንግ መማር ፈልጋችሁ ግን ከየት ላገኝ ብላችሁ ለተጨነቃችሁ ይሄ ቪዲዮ ለእናንተ መፍትሄ ይዞላችሁ መጥቷል። ከዚህ ቀደም ፓርት 1 እና ፓርት 2 ብለን በለቀቅናቸው ፉል የሆነ የቪዲዮ ኤዲቲንግ ቱቶሪያሎች በጣም እንደተጠቀማችሁ ከሁላችሁም አሪፍ የሆነ አስተያየትን አግኝቻለሁ። የቴሌግራም ኮሚኒቲያችን ላይ በውስጥም ስታወሩኝ ነበርና ጥሩ የሆነ እውቀት እንዳገኛችሁ ሰምቻለሁ። ስለዚህ እኔም በጣም ደስ ብሎኛል። እጅግ በጣም አድርጌ አመሰግናለሁ። ይሄ የቪዲዮ ኤዲቲንግ ኮርሳችን የመጨረሻው ክፍል ነው። ስለዚህ ለዚህ ቪዲዮ አዲስ ይሆናችሁ ከላይ ካርድስ ላይ ያስቀምጥላችሁ ፓርት 1 እና ፓርት 2 ቪዲዮ ተከታትላችሁ እዚህ ቪዲዮ ላይ ከደረሳችሁ ጥሩ የሆነ የቪዲዮ ኤዲቲንግ እውቀት ይዛችሁ መጨረስ ትችላላችሁ ማለት ነው። እኔ ሊዲያ ሸጋው ሊዱ ጄቢ ነኝ። ኮንተንት ክሬተር እንዲሁም ደግሞ የካሜራ ባለሙያ ነኝ። በዛሬ የመጨረሻ ቪዲዮአችን ላይ ደግሞ ወሳኝ ስለሆነ ፋይል እንዴት ኤክስፖርት ማድረግ አለብን የሚለውን የምናይበት ክፍል ነው። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለን። እንዲሁም ደግሞ ከታች ዲስክሪፕሽን ላይ የምናስቀምጥላችሁ የቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። ስለዚህ የዛሬውን የመጨረሻው ክፍል እንድትከታተሉ ጋብዛችኋለሁ። መልካም የትምህርት ጊዜ። ኦኬ እሺ፣ ተመልሰን መተናል። ዛሬ እንግዲህ የመጨረሻው ክፍል ነው የሚሆነው። ያው ፕሪሚየር ፕሮ እንግዲህ ቪዲዮ ኤዲቲንግ ኮርስ በፕሪሚየር ፕሮ ነው እያየን የነበረው። ይሄ የመጨረሻው ክፍል 3 ነው። ቪዲዮ ኤዲቲንግ እንግዲህ እንደምታውቁት በጣም ሰፊና ሰፊ ክፍል ነው። እንግዲህ በሶስት ክፍሎች የምንጨርሰው ነገር አይደለም። በጣም ውስጥ ላይ ደግሞ አዳዲስ የሆኑ ነገሮች አሉ። ጠለቅ ብለን ስናይ አዳዲስ የሆኑ ነገሮች አሉ። እነሱን ደግሞ አጠር አድርገን በሌላ ክፍል እዚህ ዩቲዩብ ቻናል ላይ እንደ ቲፕ መለቅላችሁ ይሆናል። ግን ይሄ ቤዚክ የሆኑ ማወቅ ያለብን እንደ ቢጊነር ማወቅና መረዳት ያለብን ነገሮች ብለን ካየናቸው ይሄኛው ቤዚክ የሆነ ነገር ነው እስካሁን ስናየው የነበረው። ዛሬ የመጨረሻው ክፍል ስለሆነ የቀረንም ስለ ፋይል እንዴት ኤክስፖርት እንደምናደርግ ነው። እንግዲህ ፋይል እንዴት ኤክስፖርት ማድረግ አለብን የሚለውን በዛሬ ክፍል ላይ እንዴት ኤክስፖርት እንደምናደርግ አብረን የምናይ ይሆናል። ከመጀመሪያችን በፊት ግን ከዚህ ቀደም ፓርት 1 ላይ እና ፓርት 2 ላይ ያየናቸውን ትንሽ ሪቪው እናርጋቸውና ከዛ ኤክስፖርት ወደ ማድረጉ እንሄዳለን ማለት ነው። ፓርት 1 ላይ እንግዲህ ያየናቸው ፕሮጀክት ክሬት እንደምናደርግ ነው። ፕሮጀክት ክሬት የምናደርገው ተራችን ላይ ገብተን አጠቃላይ ፕሮጀክታችን የምናስቀምጥበት ፋይል የምናስቀምጥበት ቦታ ነው። እንግዲህ በቀጣይ ያየነው ደግሞ ሲኬንስ ነው። እንዴት ሲኬንስ እንደምንፈጥርና እንዴት መምረጥ እንዳለብን ሲኬንሳችን ፎርማቱ ምን ላይ መሆን እንዳለበት እንዴት መምረጥ እንዳለብን። ሌላው ያየነው ስለ ወርክ ስፔስ ነው። ወርክ ስፔሳችን ላይ ፕሮጀክት ቪዲዮአችን ሰሌክት እንዴት ክሊፕ ሰሌክት እንደምናደርግ፣ ስለ ፕሮጀክት ፓናል፣ ፕሮጀክት ታይም ላይናችን እንዲሁም ደግሞ ቱልባሮች እንዴት እንደምንሰራ በደንብ በሰፊው ያየንበት ፓርት ነው ማለት ነው። እንግዲህ እነዚህን ያየነው በመጀመሪያው ክፍል በፓርት 1 ላይ በለቀቅነው ቪዲዮ እነኚህን በአጠቃላይ የነካካናቸው ቪዲዮዎች ናቸው ቪዲዮ ላይ እንደምታዩት ማለት ነው። ስለዚህ በፓርት 2 ላይ ደግሞ ቤዚክ ኤዲቲንግ ብለን በጣም ሰፋ አድርገን በሰፊው ያየንበት ክፍል ነው። ቤዚክ ኤዲቲንግ የምንለው ደግሞ አንድ ቢጊነር ቪዲዮ ኤዲተር ጀማሪ ለሆነ ቪዲዮ ኤዲተር ወሳኝና ማወቅ አለበት ብለን ያሰብናቸው እኛ ያዘጋጀናቸው ወሳኝ የሆኑ ነገሮችን ነበረ በፓርት 2 ቪዲዮአችን ላይ በለቀቅነው ቪዲዮ ላይ ያየነው ማለት ነው። ከነዚህ ውስጥ መካከል ደግሞ ፋይል እንዴት ኢምፖርት እንደምናደርግ፣ እንዴት ቢኖችን ክሬት እንደምናደርግ፣ እንዴት ታይትል ባሮች፣ እንዴት ቪዲዮ ኢፌክቶችን፣ ከለር ኮሬክሽኖችን፣ አውዲዮ እንዴት አጀስት እንደምናደርግ በደንብ በሰፊው ስናያቸው ነበረ። እንዲሁም ኢፌክቶችን አይተናል፣ አውዲዮ ኢፌክቶችንም አይተናል። ኤንደን አውዲዮ ትራንዚሽኖችን በደንብ በሰፊው በፓርት 2 ላይ በደንብ ያየናቸው ወሳኝ ነገሮች ናቸው። እነኚህን በፓርት 2 ላይ በቤዚክ ኤዲቲንግ ብለን በጥልቀት ነበር ስናይ የነበረው። አንድ ባንድ ነበር ኤዲት እያደረግን ስናይ የነበረው። እንዴት አጀስመንት ሌየር ክሬት እንደምናደርግ፣ እንዴት አጀስመንት ሌየራችን ላይ ከለር እንዲሁም ደግሞ ኢፌክቶችን ትራንዚሽኖችን እንዴት ክሬት እንደምናደርግ በደንብ በሰፊው ያየንበት ክፍል ነው ማለት ነው። ዛሬ ፓርት 3 ዛሬ የመጨረሻው ክፍል የሆነው ፓርታችን ይሆናል ማለት ነው። ከዚህ በኋላ እንግዲህ በሰፊው ያየነው እንግዲህ ቪዲዮ ኤዲቲንግ ላይ በሰፊው ያየነው ይሄን ይመስላል ማለት ነው። ዛሬ ፓርት 3 ደግሞ የቀሩንን
ፋይል ኤክስፖርት እንዴት እንደምናደርግ በደንብ የምናይበት ክፍል ይሆናል ማለት ነው። ጥያቄ ካላችሁ ኮመንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ። እንዳልኳችሁ ቪዲዮ ኤዲቲንግ ሰፊ የሆነ ክፍል ነው። ሶ እኛ በስሪ ፓርት ከፋፍለን ያስቀመጥ ነው ቤዚክ የሆኑ ነገሮች ናቸው። ሶ የቀሩት ነገሮች ብዙ አሉ። እነሱን ደግሞ በቀጣይ ክፍል ሰፋ ባለመልኩ በጣም ዲቴይል የምንነካካባቸው ክፍሎች ናቸው። ስለዚህ ዛሬ የቀረን ኤክስፖርት ፋይል እንዴት እንደምናደርገው ኤክስፖርት ፋይልን በደንብ የምናይበት ክፍል ይሆናል ማለት ነው። ክፍል እንግዲህ በዛሬ ቪዲዮ ላይ እንደምናየው ይሄ ከዚህ ቀደም የጀመር ነው። ከዚህ ቀደም ቱቶሪያችን ላይ ስንሰራ የነበረው ላይክ እንደዚህ ሆነን እየሰራን ነበር ያየነው። እዚህ ጋር ቢን የከፈትናቸው ፕሮጀክቶቻችን እነኚህ ናቸው። የምንሰራቸው ፋይል ፕሮጀክቶቻችን እነኚህ ናቸው ማለት ነው። ቢኖቻችን እነኚህ ናቸው። የአውዲዮ ቢን አለን፣ የቪዲዮ ቢን አለን። እነኚህ ሲኬንሶቻችን የአጀስመንት ሌየሩ ያመጣ ነው። እዚህ ሲኬንሶቻችን ሲኬንሳችን ነው። እንደዚህ ነበር ጀምረን ያቆም ነው ማለት ነው። ከፓርት 1 እስከዚህኛው ቪዲዮ ድረስ ስትከታተሉ የነበራችሁ ግራ ላይ ገባችሁ ይችላል። ምክንያቱም ከመጀመሪያ ድረስ ስትከታተሉ ስለነበር። እዚህ ቪዲዮ ላይ ግን እናንተ ከመጣችሁ የመጀመሪያው ቪዲዮ እዚህ ካርድስ ላይ ከላይ አስቀምጠንላችኋል። እሱን ቼክ አርጋችሁ ፓርቱንም ቼክ አርጋችሁ እዚህ ድረስ ከመጣችሁ ዩአር ፕሮፌሽናል መሆን ትችላላችሁ ማለት ነው። እርግጠኛ መሆኜ የምነግራችሁን ይህን ቪዲዮ እስከ መጨረሻው ካያችሁት ጥሩ የቪዲዮ ኤዲቲንግ ስኪል ይዛችሁ ነው ስራዎቻችሁ መጀመር የምትችሉት። የቀሩትን ደግሞ በጣም ጥልቅ ነው ቪዲዮ ኤዲቲንግ። የቀሩትን ደግሞ በሌላ ቪዲዮአችን ላይ በደንብ አንድ በአንድ ዲቴል የምናይ ይሆናል። አውዲዮ ከለር ኮሬክሽን በራሱ ሰፊ ነው። እሱን አንድ በአንድ በጥልቀት የምናይ ይሆናል። አንድ በአንድ የምናይበት ቪዲዮ አለ። ይሄ ጠቅለል አድርገን ስለ ሶፍትዌሩ አጠቃላይ የሚይዛቸው ውስጥ ያሉትን እነኚህ ሃይላይት ከላይ የምናያቸው ነገሮች ቤዚክ የሆኑ ነገሮች ነው እያየን ያለ ነው። ከፓርት 1 እስከ ፓርት 2 ድረስ ኤን አይተን ነበር። አሁን ደግሞ ፋይል ኤክስፖርት እንዴት እንደምናደርግ ነው። ፋይል ኤክስፖርት ለማድረግ ሁለት መንገዶች አሉ። ያው ሁሌም እንደምናውቀው አንደኛው ሾርት ከት የሆነ መንገድ ነው። በኪቦርዳችን ላይ የምንጠቀማቸው ሾርት ከት የሆኑ ነገሮች ናቸው። ሁለተኛው ደግሞ ቀጥታ ማውዛችን ይዘን ፋይልን ነክተን ኤንደን ኢምፖርት ኤክስፖርት አለ። ኤክስፖርት ከዛ ኤክስፖርት ሚዲያ ብለን የምንነካው ነው። ኤክስፖርት ሚዲያ ብለን ስንነካው ምን ያመጣልናል? ኤክስፖርት ያመጣልናል። የመጀመሪያው ደግሞ ሾርት ከት እንዳልኳችሁ ኪቦርዳችን ላይ ኮንትሮል ኤምን ስንነካ ቀጥታ ወደ ኤክስፖርት ይወስደናል ማለት ነው። ይሄ ነው ኤክስፖርት። ይሄንን ነው ኤክስፖርት የምናደርገው ቦታችን ይሄ ነው። ሃይ ኳሊቲ ማውጣትም ከፈለግን ቪዲዮአችን ሃይ ኳሊቲ የምናወጣበት፣ ሎው ኳሊቲ ሆኖ የሚወጣውን ቪዲዮ እዚህ ጋር በምንሰራቸው ስህተቶች ነው ሎው ኳሊቲ ሆኖ የሚወጣበት። እዚህ ጋር ነው ዋና ቪዲዮአችን ሰርተን ኳሊቲው ወርዶ ጥሩ ቪው እንዳያገኝ የሚያደርገን ቦታ ይሄኛው ቦታ ነው። ይሄ ላንድስኬፕ ለዩቲዩብ ለሙቪዎች የተለያዩ ላንድስኬፕ የሆኑ ቪዲዮዎችን የምናወጣበት መንገድ ነው። እንደሞ ፖርትሬት የሆኑ ቪዲዮዎችን ላይክ ለቲክቶክ፣ ለኢንስታግራም፣ ለተለያዩ ነገሮች ለፌስቡክ የምናወጣቸው ፖርትሬት የሆኑ ቪዲዮዎችን ደግሞ የምናስተካክልበት የራሱ መንገድ አለን። ፖርትሬት የሆኑ ቪዲዮዎችን ለብቻ የቲክቶክ ቪዲዮ እንዴት ነው መስራት የምንችለው በፕሪሚየር ፕሮ የሚለውን አዘጋጅላችኋለሁ ቪዲዮ እሱ እንዳለ ነው። እዚህ ጋር ግን የላንድስኬፕ የሆኑ ቪዲዮዎችን እንዴት ነው ኤክስፖርት የምናደርገው የሚለው የምናየው ነው። የመጀመሪያው ከላይ ኤክስፖርት ሲቲንግ ይላል። ከላይ እንደምታዩት ኤክስፖርት እዚች ጋር ኤክስፖርት ሲቲንግ የምትላለች። ማይ ሲኬ ሲቲንግ የሚላለ ፎርማት የሚላለ ፎርማቱ ስገቡ ብዙ አይነት ፎርማቶች አሉ። እንዳልኳችሁ ብዙ አይነት ፎርማቶች አሉ። ቅድም ብያችሁ ነበር፣ ፓርት 2 ላይ ብያችሁ ነበር። ቪዲዮ ፕሪሚየር ፕሮአችን ላይ ኢምፖርት የምናደርግባቸው የፋይል ፎርማቶች ብዙ ናቸው። የመጀመሪያው በኤቪአይ ፎርማት፣ ኤምፒ4 ፎርማት፣ ኤምኦቪ ፎርማት፣ በምስል ጄፒጂ ፎርማት፣ ኤምፒ3 በአውዲዮ ፎርማት መቀበል እንችላለን። ይሄ ፕሪሚየር ፕሮአችን ላይ ፋይል ኢምፖርት የምናደርግባቸው ፎርማቶች እና ይሄን ሁሉ ፕሪሚየር ፕሮአችን ኢምፖርት ማድረግ እንችላለን። ይሄን ከዚህ ቀደም ያወራ ነው። እዚህ ጋር እንደምታዩት እንዳለ ፎርማቶቹ እዚህ ጋር አሉ። እዚህ ጋር እንደምታዩት ኤሲሲ አውዲዮ ፎርማት አለ፣ ኤአይኤፍኤፍ እንዲ ብዙዎቻችን የማናቃቸው ራሱ ብዙ ፎርማቶች እዚህ ላይ አሉ። እንግዲህ ጥቂቶቹ ነው አብዛኞቻችን ልናቃቸው የምንችለው።
እና ፎርማቶች አሉ። ሶ እኛ ምን እንመርጥ የትኛው ነው ካላችሁ እዚህ ውስጥ ላይ H264 ምትላለች እሷን ነው የምንመርጠው። ሶ ቀጣይ ፕሪሴት ምትላለች። ሶ ፕሪሴት ምትለዋ ላይ ይሄ ነው ዋናው ቦታ ሃይ ኳሊቲ እንዲሆንልን የምንፈልገው ቪዲዮ ጥሩ የሆነ ኳሊቲ ይዞ እንዲወጣልን የምንፈልገውን ቪዲዮ የምናስተካክልበት የምንመርጥበት ቦታ ፍሬም ሳይዙን ሃይ ኳሊቲ HD SD እንዲሆንልን የምንመርጥበት ቦታ እዚህ ጋር ነው። ሶ ፕሪሴት ላይ ክሊክ ስናደርገው እንደምታዩት ነው። ለፌስቡክ፣ ለዩቲዩብ፣ ለተለያዩ ለቲቪ ሁሉም ነገር የምንመርጥበት ቦታ ሃይ ኳሊቲ ሆኖ እንዲወጣልን የምንመርጥበት ቦታ የት ነው? ፕሪሴት ላይ ነው። ሶ እንመርጣለን። እኛ የምንመርጠው የትኛውን ነው? እኛ የምንመርጠው እንግዲህ ሃይ ኳሊቲ 480 ፍሬም በኤስዲ ዋይድ የሚላለ እሱ ኤስዲ ማለት ስታንዳርድ ዴፊኒሽን ስለ ኤስዲ ኤችዲ አልትራ ኤችዲ ዩኤችዲ ምናምን ይባላሉ። ሶ እነሱ ኤስዲ የምንለው ስታንዳርድ ዴፊኒሽን ነው። ኤችዲ የምንለው ደግሞ ሃይ ዴፊኒሽን ነው። ዩኤችዲ የምንለው ደግሞ አልትራ ሃይ ዴፊኒሽን። አልትራ ሃይ ዴፊኒሽን በጣም ሃይ ኳሊቲ የሆነ ቪዲዮ የምናገኝበት ፎርማት ነው። ሶ እንግዲህ እኛ በሚመቸን መልኩ ማውጣት እንችላለን። ግን ሃይ ኳሊቲ ወይም ደግሞ ሃይ ኳሊቲ 1080 ፍሬም በኤችዲ ይሄ ሃይ ኳሊቲ ነው። እኛ የሚመቸን የምንመርጥበት ቦታ እንግዲህ እንደየ ቪዲዮአችን መርጠን የምናስተካክልበት ቦታ ፕሪሴት ተብሎ ይጠራል። ሶ እኛ 1080ን በኤችዲ እንመርጠዋለን። ሶ አውትፑት ኔም የሚላለ ሶ አውትፑት ኔም ቪዲዮአችን ኤክስፖርት ከተደረገ በኋላ ስሙን የምንመርጥበት እንዲሁም ደግሞ ፋይል የምናስቀምጥበት ቦታ የቱ ጋር ነው እንዲሆን የምፈልገው ሲል እዚህ ጋር ሲኩዌንስ 01 ያልነው መጀመሪያ ላይ እኛ ሲኩዌንሳችንን ስንመርጥ የመረጥነው የሲኩዌንስ 1 ነው። ሶ እሱን ክሊክ አድርገን ስሙን እንቀይረዋለን። እንተን ቦታም እንመርጥለታለን። ሶ እኛ የምንፈልገው ቦታ እኛ እንደፈለጋችሁ እናንተ መምረጥ ትችላላችሁ። ቦታውን ፋይላችሁ እንዲቀመጥ የምትፈልጉት ቦታ ጋር ሶ እዚህ ጋር ከታይ ሲኩዌንስ 1 የምትላለች ፋይል ኔም የምትለው ላይ ሶ ፋይል ኔም ላይ ቪዲዮ ኤዲቲንግ ቱቶሪያል ነው። ቪዲዮ ኤዲቲንግ ቱቶሪያል ሶ ምናልን ቪዲዮ ኤዲቲንግ ቱቶሪያል ብለናል ነው። ስለዚህ ቦታ መርጠንለታል፣ ስሙንም ማስተካክለናል። ዘን ሴቭ ነው የምንለው። ስለዚህ ሴቭ ብለናል። ሴቭ ያልነው እንግዲህ ስሙን አስተካክሎልናል፣ ሁሉም ነገር ተስተካክሎልናል። እንዳለ ኢንፎርሜሽኑ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ሰመሪ የሚለው ላይ ሶ ሶርሱ ሲኩዌንስ 01 በመባል የሚታወቅ ሶርስ ነው ብሎ እንግዲህ እንዳለ ኢንፎርሜሽኑ የቪዲዮ እዚህ ጋር ያስቀምጥልናል ማለት ነው። እኛ ቼክ ማድረግ ያለብን ወሳኙ ነገር ቢኖር ከታች አውትፑት ኔም ከምትለው ታች ኤክስፖርት ቪዲዮ ኤክስፖርት አውዲዮ የሚላል ሶ ኤክስፖርት አውዲዮ የሚለውን አንቼክ ባረገው ቪዲዮ ብቻ ይመጣልናል። ነገር ግን አውዲዮ ኤክስፖርት መሆን አይችልም። ሶ ዊዛውት አውዲዮ ነው ኤክስፖርት ሊሆን የሚችለው። ሶ እቺኛን ቼክ ሁለቱም ቼክ መደረጋቸውን ማወቅና ማረጋገጥ ይኖርብናል። ባይ ዲፎልት በራሱ እንግዲህ እንደዚህ ቼክ አድርጎልን ነው የሚያመጣው። ነገር ግን በአጋጣሚው የሚሆን ቼክ ማድረጉ ወሳኝ ነው ብዬ አስባለሁ። በመቀጠል ከታች እንደምታዩት ከታች ብዙ ነገሮች አሉ። ዩዝ ማክሲመም ሬንደር ኳሊቲ የሚላለ ሶ እነዚህ ምንም ቼክ አናረጋ ምንም የምነካቸው ነገር የለም። ቀጣይ የምናደርገው ኤክስፖርት ነው። ሶ ቪዲዮአችንን ኤክስፖርት ነው የምናደርገው። ከዛ በፊት ግን ከታች ኤክስፖርት ምትላለ ስንጨርስ ሁሉንም ኤክስፖርት እንላለን ማለት ነው። በመቀጠል እዚህ ጋር ያሉትን ቪዲዮ እዚህ ጋር ያሉትን ቼክ ስናደርግ ይሄ ቪዲዮ እንግዲህ እቺኛ ምን ፈልጋት ደቂቃ ላይ አድርገን ቆርጠን ኤክስፖርት ማድረግ እንችላለን። ሶ እኛ ሙሉውን ቪዲዮ ስለፈለግ ነው እዚህ ጋር ያመጣ ነው። መቁረጥ ብንፈልግ ኖሮ እዛው ታይም ላይናችን ላይ ቆርጠን ማምጣት እንችል ነበር። ስለዚህ ይሄንን እስከመጨረሻው ድረስ ደቂቃው እስከመጨረሻው ድረስ ሰሌክት መሆኑን ማረጋገጥ ይኖርብናል። እንደዚህ የተቆረጠ የወጣ ከሆነ ቪዲዮአችን መጨረሻ ላይ ስናገኘው ተቆርጦ ሊወጣ ኤክስፖርት ሊሆንብን ይችላል። ስለዚህ ይሄኛውን ቼክ ማድረግ መርሳት የለብንም ማለት ነው። ሶ የመጨረሻው ደቂቃ 13 ሰከንድ ነው ቪዲዮአችን። ስለዚህ ቪዲዮአችን ሙሉ ለሙሉ ሰሌክት መሆኑ እርግጠኛ መሆን አለብን ማለት ነው።
በመቀጠል እንግዲህ ኤክስፖርት ነው የምናደርገው። ሶ ኤክስፖርት የምትለውን ክሊክ ስናደርግ ኢሚዲየትሊ ቪዲዮዎችን ኤክስፖርት ማድረግ ይጀምራል፣ መውጣት ይጀምራል ማለት ነው። ሶ እንግዲህ እንደየቪዲዮ ርዝመትና እንደተጠቀምነው ኢፌክቶች እንዳስገባናቸው እንትኖች የኤክስፖርት ፍጥነቱም እንደ ኮምፒውተራችንም ጨምሮ ፍጥነቱ ሊወሰን ይችላል። ሶ ቪዲዮአችን እንግዲህ ኤክስፖርት እያደረገ ነው ማለት ነው። ሶ ቪዲዮአችን ኤክስፖርት አድርጎ ሲጨርስ ቪዲዮአችን ማየት እንችላለን፣ ኳሊቲው ማየት እንችላለን፣ የቪዲዮአችን ሁሉም ነገር አውትፑቱን ማየት እንችላለን ማለት ነው። እንግዲህ ኤክስፖርት የምናደርገው በዚህ መንገድ ነው። ጠለቅ ያሉ ነገሮች አሉት በእርግጥ ግን ይሄ ቤዚክ የሆነ ነገር ስለሆነ እያሳያችሁ ያለሁት ቤዚክ የሆኑ ነገሮቹ እነዚህ ይመስላሉ ማለት ነው። እስቲ ኤክስፖርት አድርጎ ይጨርስና ቪዲዮአችን እናየዋለን። ሶ ቤዚክ የሆኑ ነገሮች እነዚህ ናቸው። ሶ ቪዲዮ ኤዲቲንግን ከመጀመሪያው እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ ቪዲዮአችን ይሄን ይመስላል። ኤክስፖርት የተደረገው ቪዲዮአችን የሰራነው ቪዲዮ ይሄን ይመስላል ማለት ነው። ስለዚህ ኤክስፖርት ያደረግነውን እንግዲህ በዚህ መልኩ አይተነዋል። እንግዲህ ስለተከታተላችሁ ከልብ አመሰግናለሁ። ከመጀመሪያው ፕሪሚየር ፕሮን እስከ መጨረሻው ኤክስፖርት ድረስ በዚህ መልኩ ነበር ስናይ የነበረው። የቀሩም ብዙ ነገሮች አሉ። ሶ እነሱን ደግሞ አንድ በአንድ በደንብ በሰፊው ከዚህ በኋላ በምንለቃቸው ቪዲዮዎች ላይ ልታገኟቸው ትችላላችሁ። ጥሩ እንደተማራችሁ ተስፋ አደርጋለሁ። እንግዲህ የቪዲዮ ኤዲቲንግ ኮርስ በጣም ሰፊ ከመሆኑ አንጻር እንደዚህ በ3 ክፍሎች የምንጨርሰው አይደለም። ስለዚህ አንድ በአንድ ደግሞ በሰፊው የምናይበት ቪዲዮ ይኖረናል። ስለዚህ ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም የደውል ምልክቷን በመጫን ምንለቃቸው ቪዲዮ ቀጥታ እናንተ ጋር ይደርሳሉ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። በተጨማሪም ከታይ ዲስክሪፕሽን ላይ የተቀመጡትን የቴሌግራም፣ የቲክቶክ እንዲሁም ደግሞ የሊንክዲን አካውንታችንን ፎሎ ማድረጋችሁን እንዳትረሱ። እዚህ ድረስ አብራችሁን ስለተከታተላችሁን ከልብ እናመሰግናለን። ቀደም ብለን የለቀቅላችሁን ፓርት 1 እና ፓርት 2 የቪዲዮ ኤዲቲንግ ኮርስ ካላያችሁ እዚህ ጋር አስቀምጥላችኋለሁ። ማየታችሁን እንዳትረሱ። አመሰግናለሁ።